የደቡብ ኢትዮጵያ ክልል በአዲስ ሲቋቋም ከተመሰረቱት ዞኖች አንዱ የሆነው የአሪ ዞን ነው። ዞኑ 4 ወረዳዎች ያሏት ሲሆን የአያሌ ተፈጥሮ ጸጋዎች ባለቤት ነች። ዞኗ ከሀገራችን መዲና ከአዲስ አበባ በ750 ኪሎ ሜትር ከደቡብ ኢትዮጵያ ክልል አስተዳደር ማዕከል በ350 ኪሎ ሜትር ርቀት ላይ ትገኛለች። ዞኗ በሀገርና በዓለም አቀፍ በአሁኑ ወቅት በስፋት ከሚታወቅባቸው ባህላዊ እሴቶች መካከል የድሽታ ገና ዘመን መለወጫና ይህንን ተከትሎ በስፋት የሚደመጠው የድሽታ ገና ሙዚቃ አንዱ ነው። ድሽታጊነ አርቢያ ሎንገ ድሽታጊነ ዶራ ማንደነ ወይዲ ዶላ ላ ታብዛ ዞኑ በሁሉም ወቅቶች ሊባል በሚችል ደረጃ አረንጓዴ ወይም ለምለም ናት። ስለሆነም ለኑሮ ምቹ፣ ለሥራ አስተማማኝ ናት ማለት ይቻላል። የአሪ ዞን በኢንቨስትመንትና ኢንዱስትሪው ከ3 ቢሊዮን ብር በላይ እያንቀሳቀሰች ትገኛለች። ታዲያ በዚህ አጭር ቪዲዮ አሁናዊ ሁኔታን እናስቃኛችኋለን። ተከታተሉን። የአሪ ዞን በሶስቱ የኢንቨስትመንት ዘርፎች የተለያዩ ፕሮጀክቶች እንደሚገኙ ተገልጿል። ያው እንደሚታወቀው በዞናችን የሰፋፊ የኢንቨስትመንት አማራጮች አሉ። በተለይ እንደ ሀገራዊ ትኩረት አቅጣጫ ከሆኑት መጀመሪያው የሚሆነው የግብርና ዘርፍ ላይ የተደረገ ያሉ ስራዎች ናቸው። በግብርናው ዘርፍ ላይ በተለይ የእርሻ በሰፊው እንዲሰራ የመንግስት የትኩረት አቅጣጫ ነው። እንደ ዞንም ከፍተኛ አቅም አለን ብለን ከምናስባቸው የኢንቨስትመንት ዘርፎች ውስጥ በዋናነት የሚጠቀስ ነው። እዚህ ውስጥ ግብርና ውስጥ በቡና፣ ኮረሪማ እና ሌሎች ሰብሎች እና ሰፋፊ እርሻዎችን በሚመለከት ሰፊ ስራዎች እየተሰራና በዚያ ዘርፍም የተሰማሩ ባለሀብቶች ከፍተኛ አስተዋጽኦ እያደረጉ እንደሆነ እየተመለከትን እንገኛለን። በመቀጠልም በተለይ ያው ዞናችን እንደሚታወቀው የቱሪስት ዴስቲኔሽን ነው። ቱሪስት በብዛት የሚመጣበት አካባቢ ከመሆኑ ጋር ተያይዞ የቱሪስት አገልግሎትን የሚያሳልጡ የአገልግሎት ዘርፍ እና ሌሎች የቱሪስት ስራዎች ላይ መሳተፍ የሚቻልባቸው ዘርፎችን በሚመለከት እዛ ላይ የሚሳተፉ አካላት በሚገባ አካባቢያችን ውስጥ ኢንቨስት ቢያደርጉ ከፍተኛ ጥቅም የሚያገኙበትና ለአካባቢውም ከፍተኛ የስራ ዕድል የሚፈጥር መሆኑን አይተን ባለፉት ጊዜያት የከተማችንና በዙሪያው ባሉት ቦታዎች ላይ የቱሪዝም ስራን የሚያጠናክሩ ኢንቨስትመንት ፍቃዶች ተሰጥተዋል። ወደፊትም በዛ ዘርፍ ላይ በጣም ሰፊ ስራዎች ይሰራሉ ብለን ተስፋ እናደርጋለን እና ከዛ ውጭ ሌሎች የማዕድን እና ሌሎች በማኑፋክቸሪንግ ዘርፍና ተያያዥ በሆኑ ስራዎች ላይ የሚሳተፉ አካላት ካሉ አካባቢያችን ውስጥ ሰፋፊ እድሎች ያሉበት እንደሆነ ይታወቃል። በግብርና ዘርፍ ወደ 26 ፕሮጀክቶች አሉ። በግብርና ዘርፍ እንደዚሁ በአግሮ ዘርፍ 33 ፕሮጀክቶች አሉን። በኢንዱስትሪ ወደ 17 ፕሮጀክቶች አሉ። በድምሩ በአሪ ዞን ወደ 76 ፕሮጀክቶች አሉ። በግብርናውና በኢንዱስትሪ ፕሮጀክቶች ዘርፍ ከተሰማሩ ባለሀብቶች መካከል አቶ አብዱ ሽመልስ ቡና ማጠቢያ ያላቸውና አሁን በመጸር ደግሞ የእሸት ቡና ማጠቢያ እያሳደሱ ለማዕከላዊ ገበያ ምርት እያቀረቡም እንዳለ ገልጸዋል። ያው በማዕከላዊ ገበያ እንግዲህ የምናቀርበው በዚህ አመት እስከ በኬሻ እስከ 2000 አቅርበናል። በቁጥር 1 ሳይት ላይ አሁን ይሄኛውን ጨምረን ያው እጥፍ እንደምናደርገው በእጥፍ እንደምናሳድግ ነው ብዬ ገምታለሁ። እና ያው ትንሽ ቡና ሳይቱን ብቻ ይዘን የእርሻ ቡናን ለእርሻው ስለመግባት የመሬት ዝግጅት እያፈላለግን እንገኛለን። መንግስትም በዚህ ልክ ቢደግፈን አሪ ዞንን ቢደግፈን ደስ ይለናል። እና በድርጅት ውስጥ እስካሁን እስከ 250 ጊዜያዊ ስራ እድል የፈጠርንላቸው ሰራተኞች አሉ። የቀን ሰራተኞች በቋሚነት እስከ 20
ቋሚ ስራ እድል የተፈጠረላቸዋል። የጀማል የክሞ ጥምር እርሻ ልማት ባለቤት የሆኑት አቶ ጀማል የክሞ ወደ ተግባር ከገቡ 1 ዓመት ሲሆናቸው ባላቸው ሰራተኛ የተለያዩ ምርቶችን እያመረቱ እንደሚገኝ ገልጸዋል። ቢያንስ በሳምንት የ150 ሰው የ200 ሰው የሰራተኛ ከፍላለሁ። ቋሚ 15 እስከ 20 ሰራተኛ አለ እዚህ። ኮንትራት እስከ 100 ሰው ድረስ በቀን 40-50 ሰው አሰራለሁ እዚህ። እውቅና እንደማገኝ ነው። ብዙ አይነት ነው አሁን እኔ ምርት የጀመርኩት። ካሳባ አለ፣ ጤፍ አለ፣ ሰሊጥ አለ፣ ማሾ አለ፣ ኑግ አለ፣ አኩሪ አተር አለ። ብዙ ምርት ነው ያለው። እዚህ ብቻ አይደለም፣ እዚህ ብቻ አይደለም። ወደዛ ቢታሩ ብዙ የተለያየ ነገሮች አለ። እነዚህን ቀጣይ የተሻለ ነገር አሁን ሙከራ ላይ ነው ያለሁት። 1 ዓመት ውስጥ ሙከራ አንዱን እየዘራው ነው። ቀጣይ የሚሰጠውን ምርት በአግባብ በቃ የተሻለ ነገር ለማድረግ ነው ሐሳቤ። የግብርናን ምክር ሐሳብ የተከተለ የእርሻ ስራ ሁሉም ውጤታማ እንደሆነ የማይካድ እውነት ነው። ስለሆነም ይህንን አጥብቀው የተከተሉ የዘርፉ ኢንቨስተሮች እንደዚህ ይላሉ። አሁን አብዛኛው በዘመናዊ ግብርናን ያማከለን ነው የምንሰራው። በራሳችን ሳይሆን ግብርናን ያማከለን ግብዓት ከነሱ ነው የምናገኘው። ምክር አገልግሎት ከነሱ ነው የምንወስደው። የተለያየ ነገሮችን መንግስት አካል ይደግፈናል። መጥቶ እንደምጎበኝ እናደርጋለን። ስራውን ያያሉ። በዚህ የሚለው ነገር ብዙ ምክር ይሰጠናል። ያው በዚህ ከነሱ ጋር ያለን አብረን እንትን ያለን ነው የምንሰራው ስራዎች። በዚህ በ10 ሄክታሩ ላይ 8 ኩንታል ተኩል ዳፍ ተጠቅሜያለሁ። 4 ኩንታል ተኩል ዩሪያ ተጠቅሜያለሁ እና ይሄ ወደዚህ ጊዜ እንዳይወስድብኝ አሁን ወደ ትራክተርም ገና ግዢ እየገባሁ ነኝ። ግን አቶ ጋጺ የሚባለው ሰውዬው ተከራይቼ ነው ከጅንካ አምጥቼ ይሄንን እርሻ የበቆሎውን ቦታ በትራክተር ከአቶ ጋጺ እግዚአብሔር ይስጠው ተከራይቼ መጥቼ ነው። 15 ቀን ቆይቶ ነው ይሄንን ሰርቶልኝ በሱ ትራክተር ነው በኮንትራት የሰራውትና ቡና በባህሪው በጥራት መመረትን ይፈልጋልና ከችግኝ ዝግጅት ጀምሮ እስከ ምርት አሰባሰብ ልዩ አስተዳደር እንደሚያስፈልግ ግልጽ ነው። ስለሆነም አቶ አብዱ እንዲህ ይላሉ። እኛ እንግዲህ ያው ቡና ጥራቱን ለመጠበቅ ብራንዱን ለመጠበቅ ይሁን ከዚህ በፊት የገንዳዎቻችን አርጅተው እንዳልገ ነገር የያዙትን ለቀጣይ ለ2018 ዝግጅት እያደረግን ነው የምንገኘው። ይሄን ካደረክ ቡና ጥራቱን ትጠብቃለህ። ቡና ትኩሱን አምጥተህ ካጠብክ ካላደረብህ ካልቀላብህ ጥራቱን ጠብቀህ እንትን ትላለህ። ይሄ ለዛ ዝግጅት ነው ለ2018 ዝግጅት እያደረግን ነው። ከዚሁ ከግብርና ዘርፍ ሳንወጣ የአቶ መልካሙ የክሞን አጭር የህይወት ተሞክሮን እንመልከት። ከሞዴል አርሶ አደርነት ነው ወደዚህ ተሸጋገርኩት። 2005 ላይ ከ2000 እስከ 2005 ከጨንቻ አፕል አምጥቼ በሰመናሪ ገሌላ ላይ ማምረት ጀመርኩኝ። ያንን እያመረትኩ በክልል ደረጃ ተሸላሚ ነበርኩኝ፣ በፌደራልም ተሸላሚ ነበርኩኝ። 2005 ላይ የደቡብ ክልል ግብርና ቢሮ ኃላፊ አቶ ሳኒ ረድ የሚባለው ሰውየው ከሞዴል አርሶ አደርነት ወደ ባለሀብት ተሸጋግረዋል የሚል የምስክር ወረቀት ሰጠኝ። መነሻዬ ከሞዴል አርሶ አደርነት ነው የጀመርኩት እና በዚህ የሰራው 2015 ላይ ጅንጅብል ማምረት ጀመርኩኝ። ከአረካ አካባቢ ቦምበ ከሚባለው አካባቢ አምጥቼ ማምረት ጀመርኩ። እዛ አካባቢ 3 ሄክታር ላይ አመረትኩኝ። ከኋላ ደግሞ መሬትም የክፍት ነበረና አስጠናውት 2016 ላይ በኢንቨስትመንት ፍቃድ ተሰጠኝ 62.58 ሄክታር። እዛ ላይ በጥምር እርሻ ልማት በቆሎ፣ ካሳባ ወይም እንጨት ቦዬ፣ ሙዝና በቆሎ፣ ካሳባ ወይም እንጨት ቦዬ፣ ሙዝና ጅንጅብል እርሻ ጀመርኩኝ። አሁን ከተሰጠኝ ከ62.58 ሄክታር ውስጥ ጥቂት ነው የቀረው። ሁሉ ተሸፍኗል። ምክንያቱም በሙሉ አቅሜ መነሻዬም አርሶ አደር ስለነበርኩ በሙሉ አቅሜ ወደዚህ ስራ ውስጥ ገባው።
ከ62.58 ሄክታር ያልታረሰ አሁን ክፍት ነው የሚባለው 5 ሄክታር አይሞላም ማየት ይቻላል። ጥቂት ነው ቀረኝ። እግዚአብሔር ረድቶኝ በእንደዛ አይነት ሁኔታ ስራ ላይ ተሰማርቼ እየሰራሁ ነኝ። ብዙም የሰራተኛ ችግር የለም። ሰራተኞችም ደስተኞች ናቸው። እኛም ደግሞ ብዙ ሰራተኛም ሳንቸገር ያገኘን አለን። መነሻዬ ካፒታል 4.5 ሚሊዮን ብር ነው። አጠቃላይ ፕሮፖዛል የተሰራው ወደ 12.5 ነበረ። እኔ 4.5 ሚሊዮን ብር ነበረ። ከዛ አሁን ወደ 3.8 ያህል ወጪ አድርጋለሁ። ቀጣይ ላይ እግዚአብሔር ፍቃዱ ከሆነ ይሄን ከሳባ ወይም እንጨት ቦዮንም አስቆፍራለሁ በ2018። ይሄን በቆሎ አሁን ደርሷል። ይሄ ልክ የዛሬ 2 ወር ነው ተዘራው። ሚያዝያ 26 ቀን ነው መጀመሪያ በቆሎ ይሄ የተዘራው። ሚያዝያ 26 ቀን ነው። ግን ይሄ ዛሬ ቀን 29 አይደል? ልክ የ2 ወር ከ3 ቀን ማለት ነው። ይሄ በቆሎ ከተዘራ 2 ወር ከ3 ቀን ነው። በጣም ነው በቆሎው በፍጥነት ደርሶልኛልና በእንደዛ አይነት ስራ እየሰራን ነን። ይሄንን ግን ሳላመሰግንም አላልፈው። አቶ አልማዮ ባውዲ በጣም ላመሰግን ወዳለሁ። በእውነት በጣም ነው ያበረታታን። አቶ ንጋቱ ዳንሳን በጣም ነው ማመሰግነው። አቶ ተካልኝ ጋሎን በጣም ነው ማመሰግነው። አቶ አብርሃም አታን በጣም ነው ማመሰግነው። በእነሱ ጊዜ በነ ንጋቱ ዳንሳ ጊዜ ነው ጀመርኩት። ግን መጨረሻ ላይ ፍቃዱን ሲጨርስ አቶ አብርሃም አታ ነበር የመጣው። አቶ አብርሃም አታ እስከዚህ ማሳ ድረስ መጥቶ በእግራቸው 2 ኪሎ ሜትር ሄደዋል። አቶ ፍቅር ስላሴ የአሪዞን ኢንቨስትመንት መምሪያ ኃላፊን በጣም ነው ማመሰግነው። ሁሉ ክትትል ያደርጋሉ። የወረዳው መንግስት ድጋፍ ነው የሚያደርገው። ግብርና ጽሕፈት ቤት ኃላፊዎች፣ ግብርና ባለሙያዎች፣ የወረዳ ዋና አስተዳዳሪ፣ ምክትል አስተዳዳሪ ውላ አዳራቸው እዚህ ነው። ይከታተሉናል፣ ይደግፉናል። አይዞ በርቱ እያሉን በጣም እኛን እየደገፉ ለዚህ እንድንበቃ አድርገዋልና የደገፉትን ከልብ ላመሰግን ይፈልጋል። በአገልግሎት ዘርፍ በጂንካ ከተማ የሚገኘው በሰብአዊ ተግባሩ የሚታወቀውና በትምህርቱ ስራ የተሳተፈው የቀድሞ መምህር ከዚያ የህፃናት ህይወትን በመታደግ ሚንጊ በረከት ነው በሚለው የሚታወቀው የኦሞ ቻይልድ መጀመሪያ ደረጃ ትምህርት ቤት መስራች አቶ ላሌላ ቡኮ ስለ ፕሮጀክታቸው እንደዚህ ይላሉ። እኛ እንደ ኦሞ ቻይልድ በኢንቨስትመንት በትምህርት ቤት ላይ ነው የምንሰራው። እዚሁ በጣም ስታንዳርዱን የጠበቀ ምርጥ ትምህርት ቤት በአሪዞን በጂንካ ከተማ ተሰርቷል። ትምህርት ቤቱ ከተጀመረ አሁን ወደ 5ኛ ዓመት ሆኗል። እጅግ የሚገርመው ስንጀምር በ180 ተማሪ የተጀመረው አሁን ላይ በጣም ከፍ ብሎ ወደ 750 ተማሪ ኢንሮልመንት ተቀብለን እያስተማረን እንገኛለን። ያው የተሰራው ትምህርት ቤቱ እጅግ በጣም ስታንዳርድ የጠበቀ ምናልባት እዚህ አካባቢ ላይ በደቡብ ላይ እጅግ ጥሩ ስታንዳርዱን የጠበቀ በራሱ ቴክኖሎጂ የተደገፈ ብዙ ኮምፒውተሮች ያሉትና ፕሮጀክተሮችና ካሜራዎችን ሁሉ ያቀፈ እጅግ ዘመናዊ ትምህርት ቤት ሲሆን በዚህ ኢንቨስትመንት ውስጥ ያው የትምህርት ጥራትን ለማሻሻል ከኬንያ ከዩጋንዳም እንደዚህ የሚያስተምሩ በላንጉዌጅ የሚደግፉ መምህራንን በማሳተፍ እዚሁ እኛ ጋር ደግሞ የሚገቡት መምህራን ደግሞ እጅግ ኪሎታቸው በጣም ከፍተኛ የሆነ የትምህርት ችሎታ ያላቸውና ጥራት ያለው ትምህርት እንዲሰጥ ድጋፍ በማድረግ ኦሞ ቻይልድ እንግዲህ እዚሁ በአሪዞን ባሉት ትምህርት ቤት እጅግ ከፍተኛ ውጤት ያስመዘገበ በብዙ ውድድር ውስጥም ከፍተኛ ውጤት አስመዝግቧል። እኛ እንደ ኢንቨስትመንት ለማድረግ አሻሽለን ከፍተኛ ቦታ አሻሽለን ከዚህ በኋላ አስፍተን ሃይ ስኩሉንም ወደ ታች ኬጁንም በደንብ አስፍተን በኢንቨስትመንት በትኩረት ለመስራት እቅድ ይዘናል። ሜቢ መንግስት በዛ ላይ ድጋፍ ቢያደርግ ቦታዎች ቢሰጡ ሃይ ስኩልን በማስፋፋት ወደ ኮሌጅ ወደ ዩኒቨርሲቲ ከፍ ለማድረግ ነው የኦሞ ቻይልድ እቅድ። በጂንካ ከተማ በአገልግሎት ዘርፍ ከፍ ባለ ጥራት እየተሰራ እንደሚገኝ አይን ህያው ምስክር ነው። ማንም በህንፃው አጠገብ እያለፈ አይኑን የማይማርክ የለም። ውጭው እንዲሁ ካማረ ውስጡማ ብሎ የማይደነቅ የለም። አሚኑ ህንፃ የዞኑ እምብርት ላይ ተተክሎ የአገልግሎት ቀኑን የማይናፍቅ የለም። ታዲያ ባለቤቱ አቶ አሚኑ ሰይድ እንዲህ ይላሉ። ስሜ አሚኑ ሰይድ እባላለሁ።
ተወልጄ ያደግኩት እዚሁ ጂንካ ነው። ምንድነው ለመስራት ያነሳሳኝ የመወለዴ ትርጉም ነው። የመወለዴ የማደጌ ትርጉም ነው። ሌላ ቦታ ብዙ ኢንቨስትመንቶችን እሰራለሁ፣ ግን ከሁሉም የሚያስደስተኝ እዚህ ሀገር ላይ የምሰራው ይህ ህንፃ ነው። ይህ ህንፃ እንግዲህ ያው በአጭር ጊዜ ተጀምሮ አመት ከ3 ወር ከመሰረት ጀምሮ እዚህ ደርሷል። የተለያዩ አይነት አገልግሎቶች አሉት፣ ዘርፈ ብዙ ከ40 በላይ በጣም ሌክጀሪ አልጋዎች አሉት። ሊፍት አለው፣ ሳውና ባዝ አለው፣ ስቲም ባዝ አለው። እንዲሁም ስፖርት ቤቶች፣ የስብሰባ አዳራሾች አሉት። ትንሽ ጂንካ ካሉ የመኝታ ቤት ችግር ለመፍታትና በጣም ሌክጀሪ አድርገን እየሰራው ነው የምገኘው። እንግዲህ እንደነገርኩ ያው ጂንካ እንድሰራ አንደኛ ያደረገኝ ቦታውን ከወሰድኩበት ጀምሮ እስካሁን ድረስ በጣም ደስ የሚል የህብረተሰብ አቀባበልና የአመራር አቀባበል አለበት። አንድ ደስ የሚለኝ ነገር ልንገር፣ ሌላ ቦታ እኔ የውሃ ፋክተሪ የገነባው ነው እና ጂንካ ዞኑ ላይ ካለው የአመራር አቀባበል አንጻር ስታይ በጣም ጂንካ ላይ ደስ ይላል። ምንም አይነት ፍሪ ኮንዲሽን የማይቀመጥበት ለመስራት ለማልማት ምንም አይነት ፍሪ ኮንዲሽን አይቀመጥም። በእርግጠኝነት አሁን ባለኝ መረጃ ከ150 በላይ ጊዜያዊ ሰራተኞች አሉ። ቋሚ ሰራተኞች 27 ቋሚ ሰራተኞች አሁን ፕሮጀክቱ ላይ አሉ። ምንድነው ይህ ፕሮጀክት በጣም ብዙ ገንዘብ የወጣበት ፕሮጀክት ነው። መጀመሪያ በእቅድ ደረጃ ወደ 350 ሚሊዮን ብር ያወጣል የጀመርኩ ፕሮጀክት ነበር። አሁን ግን አገሪቷ ላይ ባለ ማቴሪያል እና በተለያየ የዋጋ ግሽበት የተነሳ አሁን እስከ 420 ሚሊዮን ብር ድረስ ፕሮጀክቱ እዛ ደረጃ ደርሷል። እንግዲህ የከተማ አስተዳደሩ ይህን ፕሮጀክት በአጭር ጊዜ ሰርቼ እዚህ ስላደረስኩኝ ቀጣይም አዲስ ቦታ ሰጥተውኛል። ያንን ፕሮጀክት በአጭር ጊዜ የተለያየ አገልግሎቶቹን የያዘ በጣም ሌላ ሀገር ላይ ሌላ ክልል ላይ የምናያቸውን ሌክጀሪ የሆኑ ፕሮጀክቶችን በማምጣት ለከተማው ለሕዝቡ የተለያየ አገልግሎት እንዲሰጡ በአጭር ጊዜ ውስጥ ያንንም ፕሮጀክት ሰርቼ እንደምጨርስ ቃል እገባለሁ። ኢንቨስትመንት በአንድ አካል ብቻ የሚተገበር ሳይሆን ከመንግስት ማህበረሰቡና ባለሀብቱ ጋር የሚደረግ ቁርኝት እንደሆነ የመምሪያው ኃላፊ ይናገራሉ። እነዚህ ሁለቱ አካላት ሁለቱ መንግስትም ኢንቨስተሩም በጋራ ተቀናጅቶ ከሰሩ አካባቢው ያድጋል፣ ይለወጣል፣ በብዙ አቅጣጫ የሚታይ ይሆናል ማለት ነው። ታዲያ ያልተቀናጀ ማንኛውም ኢንቨስትመንት ውጤት አልባ ነው። ይህ በእንዲህ እንዳለ ኢንቨስትመንቶች ከሶስቱም አካላት ዘንድ የሚስተዋልባቸው እንቅፋቶች እንዳሉ ይናገራሉ። በግብርና ዘርፍ እየተሰራ አይደለም። ችግሩ ደግሞ በሁለቱም ነው። አንደኛው በመንግስትም ችግር አለ፣ አንዳንድ ክፍተቶች አሉ። ያ ክፍተት እጅግ ወሳኙ ክፍተት ነው። የመንገድ ችግር አለን። መሰረተ ልማት ካልተሟላ ኢንቨስተሮችን ኢንቨስት አድርጉ፣ ስሩ፣ ውጤታማ ሆኑ ብሎ ማስገደድም ከባድ የሚሆንበት ነው። ስለዚህ በእኛ ዞን አንዱ ትልቁ ችግር በግብርና ዘርፍ ውጤታማ እንዳንሆን ማነቆ የሆንብን መንገድ ነው። እንደ ኦሞ ቻይልድ ያው ብዙ ችግሮች ይኖራሉ። እኛ ጋር አሁን በጣም የሚያስቸግረው የመንገድ ጉዳይ ነው። ልጆች ብዙ ተማሪ ነው፣ ወደ 4 ባስ ነው የሚገባው። ያ ተማሪ ሁሉ ሲመጣ መንገዱ ምቹ አይደለም። በትራንስፖርቴሽን በኩል ያለው የኢንፍራስትራክቸር መንገዱ ቢስተካከልልን በጣም ጥሩ ነው ብዬ ነው ማስበው። በሽንት ቤት በኩል ያለውም እንደዛው ሽንት ቤትን የሚመጡት ቦቴዎች ያም ባለው ማዘጋጃ በኩል ያለውም ቢዘጋጅ በጣም ጥሩ ነው ብዬ ነው ማስበው። እንደ ችግር ነው ብለን የምናወራው የመንገድ ችግር አለ። አሁን እኛ እዚህ ተመላልሰን በመኪና ያው ያያችሁት ነው መንገዱ። ስለዚህ ትልቅ ችግር የመኪና መንገድ አለ።
እንደገና ሌላው ወባ በሽታ ከባድ ነው። አብዛኛው ወጪ ለሰራተኞቻችንን ሕክምና ገንዘብ እያወጣን ነው ያለው። ምክንያቱም ሰው ስታመም ዝም አንልም፣ እናሳክማቸዋለን። እኛ ማሳከም ግዴታ ሊሆን የሚገባው በስራ ላይ ሲቋረጡ የሆነ ነገር ሲያጋጥሙ ነበር። ነገር ግን አብዛኛው ሰው እየታመመ ነገ ሰራተኛ ላናገኝ እንችላለን። ማን ይሰራልናል? ካልተሰራም ደግሞ ይሄ ተበላሽ ነው፣ ይበላሻል። ስለዚህ እንደዚህ ያለን ለወባ ሕክምና ከባድ ለኛ ፈተና ሆነዋልና ከባድ ወጪ ያወጣን ለኪሳራ አዳርጎናል። የመንገድ ችግር አለ። ይሄ እንደ መንግስት ለኛ ቢፈታ። መንግስት በዚህ አካባቢ ብዙ ችግሮች አለ። መንግስት መርዳት ያለባቸው ነገሮች አለ። ወባ በየጊዜው ሰው ይታመማል። በጣም ለኔ ማነቆ ሆነበት ይሄ ነው። ከአልጋ ጎበር ጋር ተያይዞ ከመድኃኒት ጋር ተያይዞ ይሄን በተጨማሪ ለኔ ወጪ ነው ሆነብኝ። ግን መንግስት ቀጣይ እነዚህን ትኩረት አድርጎ በዚህ አካባቢ ያለውን ሰው እነጋ ብቻ አይደለም ሌላ ኢንቨስተሮች አለ፣ አካባቢ ነዋሪዎችም አለ። ለነዚህ ተጨማሪ መንግስት ትኩረት ቢሰጥ የተሻለ ነው። መንገድ ጀምሮ ውሃ ችግር በጣም አለበት። ይሄ ውሃን ነው የሚጠቀመው። ቢያንስ እኔ ተቸግሬ ውሃ አጋር ምናምን ከላይ ተቸግሬ አመጣለሁ። ግን መንግስት ይሄን ነገር ትኩረት ቢሰጥ በእኛ ጎን ቢሆን እኛ መንግስት ድጋፍ የምናደርገው ነገር የትኛውም ነገር እንተባበራለን፣ ችግር የለውም። በየትኛውም ነገር ያለውን ነገር ቢያንስ 6-7 ሰው ኢንቨስተር አለ። እኛ አንድ ብንሆን ብንተባበረው የተሻለ ነገር ለመንግስት እንሰራለን በሚል ሐሳብ አለ። ባለሀብቱ መሬት ወስዶ የማያለማ ከሆነ ዓላማውን የሳተ ፕሮጀክት ነው ለማለት እንደፍራለን። የራስ ጥረት የሚጎላል። የራስ ጥረት ስንል ከመንግስት ጋር በመተባበር በጋራ በመስራት መንገዱ ላይ በጋራ ኮንትሪቢዩት በማድረግ ለመስራት የተደረገ ያለ እንቅስቃሴ እጅግ ደካማ ነውና እሱ አካባቢ አንዳንድ ባለሀብቶች የሚተጉ አሉ። ነገር ግን አንዳንዱ የት እንዳለ መሬት ይዘው የት እንዳሉ የማይታወቃሉ። የት እንዳሉ አይታወቅም። በስልክ እንኳን ደውለህ ጠርተህ ለመገኘት ፈቃደኛ አይሆኑም። ሌላውን እኛ መስራት የምንችለውንም እንሰራለን። አሁን እኛ ልክ መንግስት ይስራ እያለን መንግስትን ብቻ መጠየቅ ሳይሆን እኛም ያቅማችንን ያህል መስራት የሚያስፈልጉ ነገሮች አሉ። አልፎ አልፎ ደግሞ አንዳንድ ከኛ ጋር አሁን ከኛ ጋር ወስዶ ያላለሙ ሰዎች አሉ። ሁለተኛ እያለሙም ወደ ኋላ ቀሩ አሉ። ውስጣቸው ሰላማዊ ያልሆነ ውስጣቸው ችግር ያለባቸው አሉ። ቡና መፈልፈያ በ2011 ላይ ፍቃድ አውጥቶ ወደዚህ እዚህ ሳላ ጥግ ላይ መንገድ ዳር ስራ ሲጀምሩ አቶ ሙስጠፋ የኔ ነው ወደፊት እኔ ፍቃድ አውጥቼ እሰራለሁ እናንተ ተጠጋቻችሁ እንዳትሰሩ ብሎ ከሳቸው ነበር። ግን እነሱ ስንት ሰራተኛ ቀደም አካለ ጎደላ እንዳልኩት ነፍሰ ጦሮች እንዳልኩት ቡና ማበጠራ ውስጥ ለቅሞ የቀን 300 200 400 አግኝቶ የእለት ጉርሻ የሚያገኙ ሰዎች አሉ። እንደነዛ አይነት ሰዎች ስራ እድል እንዳይፈጠርባቸው ማሳውን ይዞ ማልማት ሲገባቸው ሳያለሙ መንግስት ላይ ዝም ብሎ እያማረሩ ያሉም ሰዎች አሉና ይሄንን መንግስት በራስ በኩል ሊያጠና ይገባል። ማንም ይውሰድ ማንም ግን ማልማት አለበት። እኛም አሁን እኔ አቅሜ ብዙ እኔ እንደዚህ ነው ማለት አልችልም። ግን በያስኩት ልክ ማልማት አለብኝ። ሳላለማ መሬት ይዤ ሌላ መሬት ለመውሰድ አጠገበ ሌላው መጥቶ ለምን ይሰራል ብሎ የሚያስቡ ሰዎች አሉና ይሄ ደግሞ ከእንደዛ አይነት አስተሳሰባቸው ሰዎች ሊወጡ ይገባል። ሊጠቅመን የሚችለው እንደ አገርም እንደ መንግስትም እንደ ባለሀብትም ልንጠቃቀም የሚችለው እኛ እርስ በርሳችንን ተግባብተን እርስ በርሳችን ተረዳተን አንዱ ጋር ያለው አንዱ ጋር ይኖራል፣ አንዱ ጋር የሌለው አንዱ ጋር ሊኖር ይችላል። ስለዚህ እኔ ጋር ያለው አንዱ ጋር ለሌለው ይጠቅማል፣ አንዱ ጋር ያለው እኔ ጋር የሌለውን ይጠቅማልና እርስ በርሳችን እንደዚህ አይነት ተረዳተን ብንሰራ ጥሩ ነው የሚል ሐሳብ አለኝ። የዞኑ መንግስት በአግባቡ በማያለሙት ላይ እርምጃም እንደወሰደ ገልጿል። በእነዚህ በሁለት ዓመታት ውስጥ እርምጃዎች ወስደናል። አሁን ትንሽም ቢሆን ወደ እንቅስቃሴ ከተማውም በገጠርም የተገባበት ሁኔታ እርምጃ የወሰደን ስለሆነ ነው። አሁን በግብርና ለምሳሌ በግብርናም በአግሎትም በኢንዱስትሪም አንድ ላይ ከ2300 ሄክታር በላይ ወደ መሬት ባንክ አስገብተናል። ይሄን ደግሞ ወደ መሬት ባንክ አስገብተን አላስቀመጥንም። ለአዲስ ባለሀብት ደግሞ አስተላልፈናል። ለአዲስ ባለሀብት እንዲሰሩበት። ስለዚህ ተክቶ እየሰሩ ያሉ አሉ። ከማይሰሩት ላይ ደግሞ እርምጃ እየወሰደን ያለንበት ሁኔታ አለ። ለአብነት ለመግለጽ ያህል
እዚሁ በቅርቡ እዚህ ጂንካ ዙሪያ ተፈሪና ልጆቹ በ1998 ዓመተ ምህረት የወሰዱት ለዘመናት የቆዩ መሬት ድሮ በእግር ተለክቶ ተሰጣቸው ምንም ሳለሙ የጸጥታ ችግር የለውም፣ የመንገድ ችግር የለበትም፣ ምንም የአየር ንብረት የትኛውም ቢሰሩበት ምንም ሊጎል የማይችል አካባቢ ላይ ሆነው ምንም ሳይሰሩ ቆይተዋል። እነዚህን በሙሉ እርምጃ ወስደናል። በስተመጨረሻም ቀጣይ በአሪ ዞን መስራት ለሚፈልጉ ባለሀብቶች ዞኑ ዝግጁ እንደሆነ ተናግረዋል። በቀጣይ ትኩረት የምናደርገው በተለይ በዞናችን ያሉ በተለይ በግብርናው ዘርፍ የጀመርናቸውን በሚገባ ማስፋፋት፣ ማሳደግ እና ተጨማሪ በዛ ዘርፍ የሚገቡ ባለሀብቶች ካሉ ለይቶ ወደ ስራ እንዲገቡ የምንሰራበት ሁኔታ ይኖራል። የጀመሩትንም በአግባቡ ወደ ተግባር እንዲገቡና የሚገጥሙ ችግሮችን ለይቶ የመቅረፍ መሰረተ ልማት የማሟላት በጋራ የምንሰራቸው ስራዎች ላይ ትኩረት ሰጥቶ መያያዝና መደጋገፍ የሚያስፈልግ መሆኑን በቀጣይ ትኩረት ሰጥተን የምንሰራው ይሆናል። ከዛ ውጪ ሌሎች በተለይ በከተማችን እዚህ በጂንካ ከተማና በዙሪያው ባሉት የአገልግሎት ሰጪና ሌሎች የመካከለኛና ከፍተኛ ኢንዱስትሪ ስራዎች ላይ አሁንም ትኩረት ሰጥተን መስራት የሚገባ ይሆናል። በዛ ዘርፍ የሚሳተፉ አካላትን የመደገፍና ቦታዎችን ለይቶ አቅሞችን ለይቶ በሚገባ ማቅረብ ስራ ላይ አሁንም ትኩረት ማድረግ ይጠበቅብናል። በተለይ በቀጣይ እሴት ጨምሮ በምርት ወደ ገበያ ማስገባት ሂደት ላይ የሚሰማሩ ባለሀብቶች ካሉ በልዩ ሁኔታ ትኩረት መስጠት የሚገባ ይሆናል። ለምሳሌ በግብርና ዘርፍ የተቀነባበረ የምግብና ምግብ ነክ የሆኑ ነገሮችን ወደ ገበያ ማቅረብ የሚችሉ ፍላጎቱ ያላቸው ካሉ በተለይ እዛ ላይ ልዩ ትኩረት መስጠት ያስፈልጋል። በጥሬው ወደ ገበያ ከሚገባ ፕሮሰስ አድርጎ ሲገባ አንደኛ ከፍተኛ ስራ እድል ይፈጥራል። በሁለተኛ ደረጃ ደግሞ ሰፋፊ የገበያ አማራጮችን የማግኘት እድል ስለሚኖር ከዚያ አኳያ ልዩ ትኩረት በዚያ ዘርፍ ላይ ሰጥተን ለመስራት በቅድ እየሰራ ነው የምንገኘውና እንደ አጠቃላይ በዞናችን በአሁኑ ሰዓት የኢንቨስትመንት እንቅስቃሴው እጅግ በጣም አበርታችና የነቃ ተሳትፎ ያለበት ነውና ይሄ በጣም ተስፋ የሚሰጥ ነው። በቀጣይ ትልቅ ውጤት ማምጣት የሚቻልበት ለዞኑም ለክልልም ለሀገርም ከፍተኛ አስተዋጽኦ ማድረግ የሚችሉ ትላልቅ የኢንቨስትመንት ዘርፎች ላይ የተሰማሩ ሰዎችን አሁንም አበረታተን በቀጣይ የተሻለ ነገር እንሰራለን የሚል ትልቅ እምነት አለኝ። የተለየ በትክክል ለይተን ያስቀመጥነው ከ10,000 ሄክታር በላይ ሊሰጥ የሚችል ለኢንቨስተሮች ልናቀርበው የምንችል ቀጣይ ልንሰጥ የምንችል የተዘጋጀ መሬት አለን። ስለዚህ ባለሀብቶች ሊሰሩ የሚችል አቅም ያለው ቢመጣ የምንሰጥ ይሆናል ነው። ይሄን ስንል ደግሞ ምንድነው በእኛ ዞን አሪ ዞን በአጠቃላይ የአየር ንብረቱ ለግብርናው እጅግ ምቹ ነው። በአመት 2 በዝናብ ያመርታል። ያለ መስኖ የሚያመርትበት አካባቢ ነው። ይበልጥ ወደዚህ ወደ ደቡብ አሪ ብንሄድ በቆሎ በጣም ይመረታል፣ ሰሊጥ በጣም ይመረታል። እንደዚሁም ኮረሪማ እንደዚሁም የተለያዩ በቃ ምን ኮረሪማ በቆሎ በጣም ይመረታል፣ ሰሊጥ በጣም ይመረታል። ኮረሪማ በወባ አሪ አለ፣ በወባ አሪ በደቡብ አሪ እና በወባ አሪ። አፕል ደግሞ በሰሜን አሪ የአፕል ምርት እጅግ ውጤታማ እየሆነ ያለበት ሁኔታ አለና ዞናችን ቅድም ካልነው በማዕድን ዘርፍ ብዙ ማዕድን ላይ ብዙ የሚሰራው ስራ አለ ብዬ ገምታለሁና አሁን በዞናችን እነዚህ ግራናይት አሉን። ነገር ግን ተጠንቶ የተገኘ ነገር ግን ምንም ስራ አልተጀመረም። ግራናይት አለን እነዚህ በማዕድን ዘርፍ። ሌላውም እንዲሁም የድንጋይ ከሰል አለን ተጠንቶ የተገኘ ነገር ግን ወደ ስራ አልተገባም። እነዚሁም ሌሎችም እንዳሉ ጥናት ያስፈልጋል ማለት ነው። ጥናት ያስፈልጋል። እኛም በስተመጨረሻ የኢኮኖሚው የጀርባ አጥንት የሆነው ኢንቨስትመንት በመልካም ስም በተሻለ ውጤት ቀጣይ እንዲታይ መልካም ምኞታችንን እንገልጻለን። ቸርን ሰንብት። اشتاقنا